ያንዝምልን ከዚህ በላይ የሚያገለግሉበት እድሜና ጤና እግዚአብሔር አምላካችን ይስጥልን። በእውነቱ እግዚአብሔርን እያመሰገናቸው እግዚአብሔር ቤተሰቦች ሳጥኖም በዚህ ቦታ ላይ ተቀምጧል። የብቻም አይደለም በዚህ ደብር የተቆረጠ ማር አለ። ይህ ማር የሚደንቃችሁ ነገር ለህመማችሁ ድህነትን የሚሰጥ ጧት ጧት ህመማችሁ ቦታ ላይ መቀባት ይልቁንም ደግሞ እየበላችሁ ድህነትን የምታገኙበት ማር ነው። ይህ ማር የሚገኘው በሱቅ ነውና 200 ብር ብቻ ነው። ይህንን ማር ወስዳችሁ ድህነቱን በቤታችሁ ታስገቡ ዘንድ አሁንም በድጋሚ በእግዚአብሔር ስምና ጥራችንን እናስተላልፋለን። እግዚአብሔር አምላካችን በእውነቱ ከቅድስት አርሴማ ረድኤትና በረከቷን ያሳትፈን። ምን እያላችሁ እያመሰገናችሁ እግዚአብሔር ቤተሰቦች ደከም ብላችኋል መሰለኝ። ወደዛ ራቅ ያላችሁን ቀረብ በሉ። ታቦተ ሕጉ የወጣው እኮ እኛ ሁላችንንም ለመባረክ ነው። ታቦተ ሕጉ እኮ የወጣው ለሁላችን በእውነቱ ረድኤትና በረከቱን ለመስጠት ነው። ስለዚህ ለቅድስት አርሴማ ችግራችንን ከተናገርን እቺ እናት የማትደርስለት ሰው የለምና፣ ስለዚህ ለቅድስት አርሴማ በታቦታ ፊት ለፊት እየተማጸናችሁ